ያዕቆብ ይባለው ኢዮብ ግን እንዲህ አላት፣ አይ ሚስቴ አላት፣ ስንፍናን ከሚናገሩ ሴቶች መካከል እንደ አንዷ መሰልሽ። አቤት አንደበት! ማዕበል ውስጥ አንደበትን መግዛት። ዘመዶቼ በማዕበል ውስጥ ስንሆን አንደበታችን ወይ ወደ እግዚአብሔር ፈቃድ ወይ ወደ ጥፋት ሊመራን ይችላል። ለዚህ ነው ያዕቆብ አንደበቱን የሚገዛ ሰው አለ። ሁለንተናውን ነው የሚገዛው፣ ሁለንተናውን ነው የሚገዛው፣ አይቻልም እንጂ። ሶስተኛው ያነሳው ምሳሌ ትንሽዬ እሳት ነው። እሳት፣ ትንሽ እሳት፣ በጣም ትንሽ የሆነች እሳት ትልቅ ደን፣ ትልቅ ጫካ ታቃጥላለች፣ ሙልጭ አርጋ ታጠፋለች። ትንሽ ብልጭታ ሙሉን ደን ልታቃጥል ትችላለች። ያዕቆብ ምላስ እንደ እሳት ናት ይላል። ላንብብላችሁ፣ በጣም እኮ ነው የሚገርመው። ተመልከቱ ቁጥር 5 እንዲሁ አንደበት ደግሞ ትንሽ ብልት ሆኖ ልክ እዛ ፈረሱ አፍ ውስጥ እንደሚገባው ብረት ትንሽ ሆኖ፣ ጫካ እንደምታቃጥለው እሳት ትንሽ ሆኖ፣ ልብ በሉ፣ መርከቡን ወደ ግራና ወደ ቀኝ እንደምትቃኘው መቅዘፊያ ትንሽ ሆኖ በታላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጠለና አንደበት እሳት ነው ይላል። ከመሆኑ አንደበት እሳት ነው። ያዕቆብ አንደበት ወይም ምላስ እሳት ነው ይላል። አንደበት ወይም ምላስ የአመፅ ዓለም ነው ይላል። ሰምታችኋል? አንደበት ወይም ምላስ ምንድን ነው? የአመፅ ዓለም ነው ይላል። የአመፅ ዓለም ማለት ምላስ ሁሉን አይነት ኃጢአት መግለጽ ትችላለች ማለት ነው። ለምሳሌ ውሸትን፣ ስም ማጥፋትን፣ ሐሜትን፣ ትዕቢትን፣ ስድብን፣ ማጉረምረምን ታዘንበዋለች። ምን ችግር አለ? በዚህ ልክ በመንፈሳዊ ህይወታቸው የሰከኑ ራሳቸውን መግዛት የሚችሉ ንግግራቸውን መግዛት የሚችሉ መንፈሳዊያን ሰዎች በሶሻል ሚዲያው ላይ ስለሌሉ የተቆራረጠ ቪዲዮ ገጣጥመው የሰው ስም የሚያጠፉ ሰዎች ብዙ ስለሆኑ ብዙ ሰዎችን በተሳሳተ መንገድ ይረዳሉ። ያልተናገሩትን ትንቢት ተናገርን ብለው ሰዎች ያወራል። የአመፅ ዓለም ናት ይላል። ምላስ ሁሉን አይነት ኃጢአት መግለጥ ትችላለች። ውሸት በምላስ፣ ስም ማጥፋት፣ ስድብ አሁን ኃጢአት መሆኑ ቀርቷል። ማጉረምረም፣ ለዚህ ነው መጽሐፉ የአመፅ ዓለም ናት ይላል። ከዚያስ ስጋን ሁሉ ታጎድፋለች ይላል። ምን ማለት ነው? ስጋን ሁሉ ታጎድፋለች ማለት የምንናገረው ቃል ከአፋችን የሚወጡ ቃላት ሙሉ ህይወታችንን፣ ግንኙነታችንን፣ ምስክርነታችንን ያበላሻሉ። ከአፋችን የሚወጣ ቃል ሙሉ ህይወታችንን ያበላሻል። ከሰዎች ጋር ያለንን ተግባቦት፣ ማህበራዊ ተግባቦታችንን፣ የህይወት መስተጋብራችንን ያበላሻል። ምስክርነታችንን ያበላሻል። ይሄንን ያደርጋል። ለዚህ ነው የአመፅ ዓለም ናት የሚለው። ቀጥሏን ነገር ይናገራል። የፍጥረት ሩጫን ታቃጥላለች ይላል። ጌታ ኢየሱስ የፍጥረት ሩጫ ታቃጥላለች። ዘመዶቼ የአንደበት ቃል እንደ ወሬ፣ እንደ ቁጣ ያለ ቃል ወሬ፣ ቁጣ ወይም ግዴለሽነት ያለበት ንግግር
ግዴለሽነት የተሞላበት የድረ ገጽ ጽሑፍ ለዓመታት የቆየን መልካም ነገር ሊያፈርሰው ይችላል። የፍጥረት ሩጫ ትቃጠላለች። በዚህ አጋጣሚ የምትሰሙኝ ወላጆች ሆናችሁ በልጆቻችሁ ጥፋት ምክንያት ደማችሁ ሲሞቅ፣ በሰሩት ስህተት ምክንያት ደማችሁ በጣም ሲሞቅ፣ ስሜታችሁ በጣም ሲግል በላያቸው ላይ የምትናገሩትን አሉታዊ ቃል ላለመናገር ራሳችሁን መያዝ አለባችሁ። ዘመዶቼ እኔ በምኖርበት በዚህ ሀገር የሚያድጉ ልጆች ፍጹም ናቸው ባልላችሁም ውሸት አያውቁም። ፊት ለፊት ነው ሁሉን ነገር የሚናገሩት። ውሸት እዚህ ሀገር በጣም ጸያፍ ነገር ነው። ፍጹም ናቸው እያልኳቸው አይደለም። ለምንድን ነው እንደዚህ የሚሆነው ካላችሁ ወላጆቻቸው ሲያሳድጓቸው በተቻላቸው መጠን ተጠንቀው ስለሚያሳድጉ ነው። እኔ ዘንድሮ ወላጆች ልጆቻቸውን እንዴት እንደሚያሳድጉ አላቅም። ግን እኔ ባደግኩበት ዘመን ወላጆች ልጆቻቸውን ሲያሳድጉ ጠዋት ወደ ስራ ሊሄዱ ሲሉ ልጆቹ አትሄድም ስራ አባባ ብለው እግራቸውን ይዘው ሙጭጭ ብለው ሲያለቅሱ አለቃቸው ሲሉ ልጆቻቸውን ያግባቡ መስሏቸው እንዲህ ብለው ይናገራሉ። ማታ ስመጣ አውሮፕላን ገዝቼ ልመጣለሁ ይሏቸው። እንኳን አውሮፕላን የአንድ ብር ዳቦ ይዞ አይመጣም ሰውየው። እና ልጁ በቃ ቀኑን ሙሉ ሰማይ እያየ ይሄ ቤቴ መምጣቱ ነው ብሎ ይጠብቃል። ማታ አባትየው ሲመጣ ዳቦ እንኳን ይዞ አልመጣም። በእንዲህ አይነት ሁኔታ ያደገ ልጅ ለመዋሸት ምን ይከብደዋል? ለዚህ ነው የሚዋሹ ፖለቲከኞች፣ የሚዋሹ ነጋዴዎች፣ የሚዋሹ የሃይማኖት መሪዎች በጣም ብዙ ውሸት እና ውሸት ምንም የማይመስለው የኛ ማህበረሰብ ለዚህ ነው። ውሸት ሲነካ የሚቆጣ ህዝብ ያለን ለዚህ ነው። ያደግነው እንደዚህ ነው። ሲያሳድጉን እንደዚህ ነው ያደግነው። ዘንድሮ ምናልባት ወጣቶቹ ተጠንቀቁ ልጆቻችሁን እንዴት ማሳደግ እንዳለባችሁ። ውሸታም ተማሪ፣ ውሸታም አስተማሪ፣ ሚሰርቅ እና ሲያስተምሩን ደግሞ እንዲህ ብለው እየነገሩን ነው ያስተማሩ የሚያበላ ነው ያሉ። ስለዚህ ተምረው ግራጁዌት አድርገው ትምህርት ላይ የተሰማሩ ሁሉ በላተኞች ነበሩ። ስለዚህ አገሪቱ ራቆቷን የቀረችው ድርቅ በድርቅ ሁሌ ልመና። አንድ መብላት የሚጸየፍ ሰው ሲገኝ ምድሪቱ ምን እንደሆነችው ይሄን በአደባባይ ነው የምናገረው፣ አይኔ ያየው ስለሆነ። አንድ መብላት የሚጸየፍ ሰው አትበሉም የሚል ሰው ሲመጣ አቤት ስንት ነገስታት እንዲጋጣል የምንናገረው ንግግር። ሲሾም ያልበላ ሲሻር ይቆጨዋል። ስለዚህ የቤተክርስቲያን ሽማግሌ ሲሆን እንዴት እንትን እንደሚለው የሚያስበው መጋቢት ይኸውላችሁ የተነሱብን ነቢያት የተባሉት ሰዎች በዚህ ነው የተነሱት። ሲሾም ያልበላ ሲሻር ይቆጨዋል። ሲቀባ ያልዘረፈ መቼ ይዘርፋል? ትንቢት መናገር ሲጀምር ካልዋሸ ካልሰረቀ መቼ ይሰርቃል? ይሄን እየሰማ ነው ያደገው። ተበላሽተናል። እግዚአብሔር ይፈውሰን። የፍጥረት ሩጫ፣ የትውልድ ሩጫ፣ የጀነሬሽን ሩጫን ታቃጥላለች የሚለው በዚህ አግባብ ነው። ዘመዶች እየሰማችሁኝ ነው? ይሄ ከትውልድ ወደ ትውልድ ከልጅ ወደ ልጅ እየተላለፈ መጥቶ እዚህ ጋር ደርሰናል። ኢትዮጵያ ውስጥ እርስ በርስ የተፋጀ ነው በምንድን ነው ያላችሁኝ እንደሆነ ቲክቶክ ላይ፣ ዩቱብ ላይ፣ ፌስቡክ ላይ መጥተው ጋዜጠኛ ነኝ ብለው ውሸት በሚያወሩ አውርቶ አደሮች የተፈጠረ ነገር ነው።
አንዳንዶቹ አገልጋይ ነኝ ፓስተር ነኝ የሚሉ እንኳን አሉ እዚህ ውስጥ በዚህ ተግባር ውስጥ። አቤት እንዴት ያሳፍራል! አንደበት ያዕቆብ በዚህ ጥልቀት ነው የሚለው በገሃነም ትቃጠላለች ይላል። ሰይጣን ቃላቶቻችንን የጥፋት መሳሪያ አድርጎ ይጠቀምባቸዋል። ጌታችን ኢየሱስ እንደተናገረ ማንም ሰው ስለሚናገረው ከንቱ ቃል በፍርድ ቀን መልስ ይሰጥበታል ብሏል። ስለዚህ ንግግራችንን ቼክ እናድርግ። አምነን የዳንን ሰዎች አይደልን? እንግዲያው እምነታችን በንግግራችን መታየት አለበት። ኦኬ። አንደበት እንደዚህ ከሆነ አንደበትን ለመቆጣጠር አንደበትን በዚህ ልክ ለመግዛት የአንደበትን ወይም የምላስን ችግር ቅዱስ ያዕቆብ ባስረዳው ልክ ማወቅ ተገቢ ነው። ከቁጥር 7 ጀምራችሁ እስከ ቁጥር 12 ድረስ ከጊዜ አንጻር አላነብም፣ ግን ሐሳቡን አወራለሁ። አንድ 3 መሰረታዊ ነገሮች ስለ አንደበት አንስቷል። አንደኛው አንደበት በሰው ጥረት ሊገራ የማይችል ነው ይላል ቁጥር 7 እና 8። ተመልከቱ እግዚአብሔር ቃል ምን እንደሚል። አንደበት እሳት ነው፣ አንደበት በብልቶች መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነም ይቃጠላልና የአራዊትና የወፎች የተንቀሳቃሾችና በባህር ላይ ያለ የፍጥረት ወገን ሁሉ በሰው ይገራል ይላል። ሰው አራዊትን፣ አእዋፍን፣ ተንቀሳቃሾችን በባህር ውስጥ ያሉትን እንስሳት ሁሉ ገዝቷል፣ ተቆጣጥሯል፣ አሰልጥኗል፣ ገርቷል ይላል። ነገር ግን ምላስን ሊገራ የሚችል አንድ ሰው እንኳ የለም። ሐዋርያ በለው ነብይ በለው አንደበቱን መግዛት የሚችል ይሄን ማወቅ ያስፈልጋል። አንደበቱን ሊገራ ማንም ሰው አይችልም። 4 ነጥብ። አንደበትን ለመግራት ወይም በአንደበት ላይ ባለድል ለመሆን ልብ በሉ፣ አንደበቱን የሚገዛ የበሰለ መንፈሳዊ ሰው ለመሆን የመጀመሪያው ስለ አንደበት ችግር ልናውቀው የሚገባው ነገር ምንድነው ካላችሁ እኛ ልንቆጣጠረው የማንችለው መሆኑን ማወቅ። ሁለተኛው በውስጡ ያለውን ነገር ማወቅ ነው። ምን ብሎ ይናገራል? በውስጡ ስላለው ነገር ሲናገር ስለ ምላስ ወይም ስለ አንደበት የማያርፍ ክፉ ነገር ነው፣ የሚገድል መርዝ ሞልቶበታል ይላል። አሁን ምላሳችሁን በዚህ ልክ ጠርጥራችሁ ታውቃላችሁ ዘመዶቼ? እዚህ ውስጥ መርዝ አለ ብላችሁ አስባችሁ ታውቃላችሁ? ማናችንም እንደዚህ ያስበን አናውቅም። ቅዱስ ቃሉ ግን ፍንትው አድርጎ ይነግረናል። የሚገድል መርዝ የሞላበት ወላዋይ ክፋት ነው ይላል። ወላዋይ ክፋት፣ ወጥነት የሌለው ወላዋይ፣ አንዴ እንዲህ አንዴ እንዲህ አንዴ እንዲህ አንዴ እንዲህ የሚል ክፋት፣ የሚገድል መርዝ ያለበት ነው። ይሄንን ማወቅ ያስፈልጋል። እነዚህ ነገሮች የራስ ጥረት ወይም የስነ ልቦና ዘዴዎችን ተጠቅመን ልናስወግዳቸው አንችልም። የትኛውም አማካሪ፣ የትኛውም ካውንስለር አንደበትህን መግዛት የምትችልበት አቅም ሊፈጥርልህ አይችልም። ምንም ብታደርግ የራስ ጥረት ወይም የስነ ልቦና ዘዴዎች ምላስን ሊያሸንፉ አይችልም። ለምን? ችግሩ ከዚያ ያለፈ ነው። ከስነ ልቦና ምሁራን ወይም ከሳይኪያትሪስቶች እውቀት ያለፈ ነው ችግሩ፣ የጠለቀ ነው ችግሩ። ይሄን ማወቅ የመጀመሪያው ነገር። ሁለተኛው ስለ አንደበት ልናውቅ የሚገባው ነገር የበረከትና የእርግማን ቅራኔን ይቀበላል። አንደበት ችግር የለበትም።
በረከትና መርገም በአንድ ላይ የሚሄዱ ነገሮች አይደሉም። በሰው አፍ ውስጥ ግን በአንድ ጊዜ አብረው መሆን ይችላሉ። ጉድ እኮ ነው። የእግዚአብሔር ቃል ምን እንደሚል ታውቃላችሁ አይደል? በአንድ ምላስ ይላል ያዕቆብ ይሄንን ሲያስረዳን፣ በአንድ ምላስ ጌታንና አባትን እንባርካለን ወይም አብን እንባርካለን። በዚያው ምላስ በእግዚአብሔር አምሳል የተፈጠሩትን ሰዎች እንራገማለን ይላል። ምላስ ችግር የለበትም። ስባርክ ነበር እንዴት እራገማለሁ ማለት አይችልም። ይሄን ስለሚያደርግ ሁልጊዜ ምላስ የሚሰራው ችግር አለ። አንድ ነገር ልንገራችሁ፣ እግዚአብሔር ይባረክ ብላችሁ በእግዚአብሔር አምሳል የተፈጠረውን ሰው ስትረግሙት ሰውየውን ሳይሆን የምትረግሙት በመልኩ የፈጠረውን እግዚአብሔር ነው የምትረግሙት። በመልኩ የፈጠረውን እግዚአብሔር ነው የምትረግሙት። ያ ሰው የእግዚአብሔር ነው። ዛሬ ነው ትላንትና ኤርሚን ስሰማ ምንድነው ስለ መርገም የሚራገሙ ነቢያት ምናምን ብሎ ሲናገር ሰማሁኝ በተባራሪ ትላንት ወይ ዛሬ ይመስለኛል። የእርግማን ቃል አወጣለሁ የሚሉ ነቢያት ጉድ ነው እኮ። ይሄን የእግዚአብሔር ቃል ማያውቁት በዞረበት የማይዞሩ እነሱ ሲናገሩ ነው እኔና እናንተ አሚን 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 የምንለው። ኧረ ተው ዘመዶቼ፣ እነዚህ ሰዎች መንፈሳውያን አይደሉም። እንዲህ አይነት ነገር ያላቸው ሰዎች ያዕቆብ አይገባም እንዲህ አይነት ነገር። በአንደበት ላይ ግን ሁለት የተቃረነ ነገር በአንድ ጊዜ ማድረግ ይቻላል። እንዲህ አይነት አደጋ አለ። ስለዚህ ስለ አንደበት ይሄንን ማወቅ በጣም ቁልፍ ነገር ነው። ሶስተኛው የአንደበት ችግር ስሩ የሰው ልብ ነው። ይሄን ማወቅ በጣም አስፈላጊ ነገር ነው። ቁጥር 11 እና 12 ላይ ነው የምታገኙት። ምን ብሎ ይናገራል? ጣፋጭና መራራ ውሃ ከአንድ ምንጭ ማለት ልብ ማለት ነው፣ መውጫ ማለት ነው። በኋላ ምን ሰዋለሁ በእግዚአብሔር ቃል ልብ በሉ። ጣፋጭና መራራ ውሃ ከአንድ ምንጭ አይፈልቅም፣ ሊሆን አይችልም። የበለስ ዛፍ ወይራን ወይስ በለስን በአንድ ጊዜ ልታፈራ ትችላለችን? አትችልም። የአንደበት ቃል ወይም ምላስ ምን አይነት ምንጭ እንዳለኛ ውስጥ ምን አይነት ዛፍ እንደሆንን ያሳያል። በአንድ ጊዜ ቅዱስ በአንድ ጊዜ ርኩስ ልንሆን አንችልም። በአንድ ጊዜ ክርስቲያን ደግሞ በአንድ ጊዜ ዓለማዊ ልንሆን አንችልም። አንዴ የጌታ ልብ አለኝ አሁን ደግሞ የሳጥናኤል አለኝ ልንል አንችልም። አሁን የጌታ ልብ አለኝ አሁን ደስ የሚባል ነገር የለም። የምንናገረው ንግግር የማልብ እንዳለን ፍንትው አድርጎ ያሳያል። ለምሳሌ መራራና ትዕቢተኛ ንግግር ለውጥ የሚያሻው ልብ እንዳለን ነው የሚያሳየን። መራራና ትዕቢተኛ ንግግር ይዘን ጌታ ይባረክ ሃሌሉያ ምናምን ውሸት ነው። አትታለል ብራዘር፣ እግዚአብሔር ፍቅር ነው። አትታለል፣ እውነት አይጠቅምም። የሚያስፈልገው የልብ ለውጥ ነው። አንደበትን መግራት መቆጣጠር ለሰው ልጅ በጣም ፈታኝ ከሆኑ ተግባራት አንዱ ነው። ያዕቆብ ይሄንን በግልጽ አስቀምጧል። አንደበትን ግን ሊገራት የሚችል ማንም ሰው የለም። ቁጥር 8 ያዕቆብ ይሄንን ይናገርና አንደበት ሊገራ የሚችልበት እውነት ግን በያዕቆብ መጽሐፍ ውስጥ እንዳለ እንመለከታለን። በያዕቆብ መጽሐፍና በሌሎች የመጽሐፍ ቅዱስ ክፍሎች ውስጥ አንደበትን በመቆጣጠር አቅጣጫ ስኬታማ እንድንሆን የሚያደርጉን መርሆች ምንድናቸው ካላችሁ፣ የመጀመሪያው ያዕቆብ መጽሐፍ ምዕራፍ 1 ቁጥር 19 ነው። ሰው ሁሉ ለመስማት የቸኮለ ለመናገር የዘገየ። የመጀመሪያው መርህ እሱ ነው። አንደበትን ለመቆጣጠር ለመስማት መቸኮል፣ ለማዳመጥ
ገና ሰውየው ተናግሮ ሳይጨርስ ከፍካፉ ሳይሆን ባሎች ሚስቶቻችሁ ተናግረው እስኪጨርሱ ጠብቁ። ሚስቶች ባሎች ተናግረው እስኪጨርሱ ጠብቁ። ወላጆች ልጆች ተናግረው እስኪጨርሱ ጠብቁ። ልጆች ወላጆች ተናግረው እስኪጨርሱ ጠብቁ። አገልጋዮች የምታገለግሏቸው ሰዎች ተናግረው እስኪጨርሱ ጠብቁ። ተገልጋዮች አገልጋዩ ተናግሮ እስኪጨርስ ጠብቁ። ላለመሳት አንደበትን ለመቆጣጠር መናገርን ማዘግየት፣ ይሄ ያዕቆብ የነገረን የመጀመሪያው መፍትሄ ነው። አንደበትን የመግራት የመጀመሪያው ዘዴ ነው፣ መፍትሄ ነው። እንዴት አድርጌ ይህን ማድረግ ያላችሁ እንደሆነ አንድ ነገር ከመናገራችን በፊት በጥሞና ማዳመጥ። ቅድም እንዳልኩ ገና ሰውየው ተናግሮ ሳይጨርስ መልስ ማዘጋጀት አይደለም፣ በጥሞና ማዳመጥ። በጥሞና ማዳመጥ ማለት ምን ማለት ነው ያላችሁ እንደሆነ ሰውየው ተናግሮ እስኪጨርስ ዝም ማለት አይደለም፣ ተለጉሞ ዝም ማለት አይደለም። ዝም ማለት ጣልቃ ለመግባት አንድ ነገር ነው። ነገር ግን ምንድነው የተናገረው የሚለውን ነገር እርግጠኛ መሆን ያስፈልጋል። ሰማህ የሚባለው ያኔ ነው። እንደዚህ ነው ወይ ያልከኝ ብለን ማረጋገጥ ያስፈልጋል። አዎ ብሎ ሲያረጋግጥ ትክክል ነው ማለት ነው እንጂ እሱ ገና ተናግሮ ሳይጨርስ ካፉ ላይ ነጥቀነው ስለ እንዲህ ማለቱ ነው፣ እንዲህ አለን፣ ሰማችሁ አይደል፣ እንዲህ ብሎናል፣ ይሄ ትክክል አይደል። እንዲህ ማለትህ ነው ወይ? ብዙ ጊዜ ንግግር የሚያመልጠን በችኮላ መልስ ለመስጠት ስንሞክር ነው። ስለዚህ ማዳመጥ ያዕቆብ የነገረን አንደኛው መርህ ነው። ለምን ይጠቅመናል ይሄ ካላችሁ፣ ቆም ብለን ስናስብ፣ ቆም ብለን ነገሩን ስናሰላስብ ሚዛናዊና ስሜታዊነት ያልተቀላቀለበት ንግግር ማድረግ እንድንችል ያስችለናል። አንደበታችን እንዳይስት ይሆናል ማለት ነው። ባላንስ የጠበቀ እና ደግሞ ከስሜት የጸዳ ነገር እንድናወራ እድል ይሰጠናል። ስለዚህ ለመስማት መቸኮል፣ ለመናገር መዘግየት የመጀመሪያው መርህ ነው። ይሄንን መርህ እግዚአብሔር ይርዳኝ እኔ ልጠቀመው ፈልጋለሁ የምትሉ ሰዎች እስቲ አንዳንድ ቁጥር ጻፉ። እኔ ልጠቀመው ፈልጋለሁ እግዚአብሔር ይርዳኝ የምትሉ የምሬ ነው። በምክንያት ነው የማጽፈው። ይሄንን መርህ ልጠቀመው ፈልጋለሁ ሪሊ ለኔ ያስፈልገኛል የምትሉ ሰዎች እግዚአብሔር አምላኬ በጌታ በኢየሱስ ክርስቶስ ስም ይሄንን ጥበብ ያካፍላችሁ። ይሄ በጣም ኢምፖርታንት የሆነ ነገር ነው። ሁለተኛው አንደበትን ለመግዛት የሚጠቅመን ነገር ምንድነው ካላችሁ፣ የልብ ንጽህና ነው። የልብ ንጽህና ማቴዎስ ወንጌል ምዕራፍ 12 ቁጥር 24 ላይ እንደሚናገር ጌታችን ኢየሱስ ክርስቶስ እንዳስተማረ የኛ አገር አንድ ትክክል ያልሆነ እንትን አለ፣ ንግግር አለ፣ ልማድ አለ። ምን ይላሉ? እሷ እኮ አፏ ነው እንጂ ልቧ ውስጥ ምንም የለም ይላሉ። ውሸት ልቧ ውስጥ ያለው ነው የሚወጣው። ልብ ውስጥ የሌለ የሚወጣ ምንም ነገር የለም። ምንም የሁሉ ነገር መነሻ ልብ ነው። ቅዱስ ቃሉ ይህን ደጋግሞ ይናገራል። ለምሳሌ የምሳሌ መጽሐፍን ብትመለከቱ አጥብቀ ልብህን ጠብቅ የህይወት መውጫ ከዚያ ነውና ይላል። ስለዚህ ህይወት የሚባለው ነገር ሁሉ የሚመነዘረው ከልብ ውስጥ ወጥቶ ነው። በዚህ በማቴዎስ ወንጌል ምዕራፍ 12 ጌታችን ኢየሱስ ክርስቶስ ሳይታጠቡ እንዴት ይበላሉ ረክሰዋል ሲሉት አያያያያይ አለ ጌታ ኢየሱስ። አይ ሰው እኮ እጁን ታጥቦ ሳይታጠብ ስላልበላ አይረክስም፣ ባይሆን ታይፎይድ ምናምን ሊይዘው ይችላል፣ የአንጀት በሽታ ምናምን ሊይዘው ይችላል እንጂ አይረክስም። ሰውን የሚያረክሰው ነገር በልቡ ሞልቶ ያለ ከልቡ የሚወጣ እርሱ ነው። ምንድነው በሰው ልብ ያለው ሲባል ጌታ ኢየሱስ እንዲህ አለ፣ ይሄ ክፉ ሁሉ ከሰው ልብ ይወጣል። ምን ሁሉ? ክፉ ሁሉ። እና ሲዘረዝረውስ
ማመንዘር፣ ዝሙት፣ ውሸት፣ ቅናት፣ ስድብ፣ ጥላቻ፣ ወር ዘረዘር። ሰዎች ሳያስቡት ዝሙት ሊሰሩ አይችሉ። ሲገዘገዙ ሲያውጠነጥኑ ከርማው ነው ሊወድቁ የሚችሉት ዘመዶች። እንደሱ ነው የሚሆን። ዝም ብሎ የለም። ድንገት የሚባል ነገር የለም። በጉልበት ካልሆነ በስተቀር አስገድዶ ካልሆነ በስተቀር በኃይል ካልሆነ በስተቀር ሰዎች በልባቸው የተብሰለሰለውን ነገር ነው የሚሆኑት። እንዲያው ድንገት ተሳደብኩ የሚባል ነገር የለም። ኦልሬዲ ለክፉ ቀን ስቶሪ ያረከው ልብ ውስጥ ስቶሪ ያረከው ነገር ካለ አጋጣሚ ሲያገኝ አፈትልኮ ይወጣል። ስለዚህ ልብ ለውጥ ያስፈልጋል። አንደበትን ለመግዛት በጣም ያስፈልጋል። በጣም ያስፈልጋል። ጌታ ኢየሱስ በልብ ሞልቶ ከተረፈው አፍ ይናገራል። እና አንደበትን ለመግራት መጀመሪያ ምን ነው መግራት የሚያስፈልገው? ልብ ነው። ልባችንን እንዴት አድርገን እንግራው? በምን መንገድ ነው ልባችንን አቅጣጫ ልናስይዘው የምንችለው? የመጀመሪያው ነገር አእምሮአችንንና ልባችንን በመልካም ሐሳቦች መሙላት ነው። በመልካም ሐሳቦች መሙላት ነው። ተደጋጋሚ የሆነ የሚያበሳጭ የሚያስቆጣ ምናምን የሚያንተከትክ ነገር ስታስብ ቆይተህ ትንሽ ነካ ስትደረግ ነው የምትፈነዳው ወንድሜ። ምንም ጥያቄ የለውም። ምንም ጥያቄ የለውም። ልባችንን ምን እናድርገው ያላችሁ እንደሆነ ልባችንን ለእግዚአብሔር ፍቅር ማስገዛት፣ በእግዚአብሔር ፍቅር መሙላት። እሺ ልባችንን በመልካም ሐሳብና በእግዚአብሔር ፍቅር መሙላት ጥሩ ነው የነገርከን። ይሄ እንዴት ይቻላል? በቅዱሳት መጽሐፍት ዕውቀት በመሞላት። በአጭር ቃል ልቤ እንዴት ሊለወጥ ይችላል? በእግዚአብሔር ቃል ሙላትና ዕውቀት። ለእግዚአብሔር ቃል ራሴን ስሰጥ። ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ አለባቸው ይላል እና ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማሉ። የእግዚአብሔርም ሰው ለበጎ ሥራ ሁሉ የተሰናዳ ይሆን ዘንድ ወደ እግዚአብሔር ቃል የእግዚአብሔር ቃል እንዲገዛን በእግዚአብሔር ቃል ልባችን እንዲለወጥ በልባችን ውስጥ የእግዚአብሔር ቃል እንዲነግስ መፍቀድ አለብን። ዳዊት ያለው ይሄንን ነው። አንተን እንዳልበድል ቃልህን በልቤ ሰወርኩ። በሌላ ስፍራ ደግሞ ሲናገር ጎልማሳ መንገዱን በምን ያነጻል ይላል? ቃልህን በመሰወር ነው። ለዚህ እግዚአብሔር ቃል በሙላት ይኑርባችሁ ይላል። ያለ እግዚአብሔር ቃል በጸሎት ብዛት አትለወጡም። በጣም ብዙ የሚጸልዩ የሚሳደቡ፣ በጸሎት የሚሳደቡ፣ በትንቢት የሚሳደቡ፣ በትንቢት የሚራገሙ ሰዎች የበዙት ለዚህ ነው። እግዚአብሔር ቃል it's very important። ያኔ ልባችን ሲለወጥ፣ ልባችን በእግዚአብሔር ቃል ሲሸነፍ ሲገዛ አበቃ ባለድል እንሆናለን በአንደበታችን። ሶስተኛው ለቃላችን በር ማበጀት ነው። መዝሙር 141 ቁጥር 3 ላይ መዝሙረኛው ዳዊት እንዲህ አለ፣ አቤቱ ለአፌ ጠባቂ አኑር፣ አቤቱ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ አለ። አቤቱ ለአንደበቴ፣ ለከንፈሬ፣ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ ብሎ ጸለየ። አንደበትን መግዛት ከኔና ካንተ አቅም በላይ ስለሆነ፣ ከኔና ካንቺ አቅም በላይ ስለሆነ መለኮታዊ እርዳታን፣ መለኮታዊ እገዛን መጠየቅ ያስፈልጋል ማለት ነው። ጸሎት ማለት ነው። እንደ ዳዊት አራተኛው መርህ በስማ ይህን ተናግሬ ጥበብን የሚቀጥለው ሳምንት አወራቸዋለሁ። እዚህ ጋር ማቆም ይኖርብኛል። በጣም ብዙ ነው የሄድኩት ለካ። እሺ አራተኛው መርህ አንደበትን ለመግዛት የሚረዳ ዝምታን መለማመድ ነው። ዝምታን መለማመድ። ምሳሌ መጽሐፍ 10:19 ላይ ምን ብሎ ይናገራል?
በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም ይላል። በቃል ብዛት ውስጥ ኃጢአት ሳይኖር አይቀርም፣ ከንፈሩን የሚገታ ግን ብልህ ነው ይላል። ከንፈሩን የሚገታ ግን ብልህ ነው። ዝምታን መምረጥ በተለይ በቁጣ ጊዜ የሚያስቆጣ ነገር ሲከሰት፣ የሚያስቆጣ ነገር ሲመጣ ዝም ማለት፣ ስለማናውቀው ነገር አስተያየት ከመስጠት መቆጠብ ትልቅ ብልህነት ነው ዘመዶች። በአንደበት ከመሳት ያድናል። እንግዲህ አንደበትን መግራት በአንድ ጀንበር የሚመጣ ሳይሆን በየቀኑ በጸሎትና በንቃት ወይም ሰልፍ አዌርነስ በማግኘት የምናዳብረው ክህሎት ነው ዘመዶች። በተለይ በቁጣ ጊዜ አንደበትን መቆጣጠር ትልቅ መንፈሳዊና ስነ ልቦናዊ ጥንካሬ ይጠይቃል። ለምን ካላችሁኝ ቁጣ በራሱ ስሜት ቢሆንም በአንደበት በኩል ሲወጣ ግን የማይመለስ ጥፋት ሊያደርስ ይችላል። የማይመለስ ጥፋት ሊያደርስ ይችላል። ስለዚህ በቁጣ ጊዜ አንደበትን ለመግራት የሚረዱ ሌሎች መርሆች አሉ። የሚቀጥለው ሳምንት ላንሳቸው ነው። እነሱን አውርቼ ጥበብ ላይ ደርሼ ልቁም። ቆይ እነሱን ላውራና ልጨርስ። በቁጣ ጊዜ ጥበብን የሚቀጥለው ሳምንት ብናወራው አንድ ላይ ይሄን አስረን ብናቆም ጥሩ። ተስማማላችሁ? ከተስማማችሁ አንዳንድ ቁጥር ጻፉልኝ ቶሎ በሉ። አዎ ከባድ ነው ግን እሺ ልቀጥል። በተለይ በቁጣ ጊዜ ይሄንን ተግባራዊ ለማድረግ ምንድነው እሱ ማድረግ ያለብን ካላችሁ ያዕቆብ የነገረንን የቆም በል ሕግ መከተል ነው። የቆም በል ሕግን መጠቀም ምንድነው? የቆም በል ሕግ ያዕቆብ የነገረን ለቁጣ የዘገየ ሁን የሚለው ምዕራፍ 1 ቁጥር 19 ላይ ለቁጣ የዘገየ ሁን። በቃ የሚያናድድ ነገር ተከስቷል፣ የሚያናድድ ነገር መጥቷል፣ የሚያናድድ ነገር ሆኗል። ሪአክት ከማድረግ በፊት ቆም ብሎ ቁጣ ሲሰማን ወዲያውኑ ምላሽ ከመስጠት ይልቅ ወይም የሚያስቆጣ ነገር ሲከሰት ወዲያውኑ ከመገንፈል ይልቅ ድሮ አገር ቤት የምትታወቅ አንድ የብረት ጀበና ነበረችና በቃ እሷ ጀበና ገና ስትጥዷት ነው፣ ሸክላ አይደለችም፣ ቆርቆሮ ናት። ቡና አርጋችሁ ገና ስትጥዷት ወዲያውኑ በቃ ቷ። አንዳንድ ሰው እንደዚህ ነው። ገና ንግግር ገና ከእናንተ ጋር ልወያይ ነው የመጣሁት ብሎ ሲመጣ ገና ሰዓት ለብሶ ሰዓት ጎርሶ ይመጣል። እንዴት ያወራል ይሄ ሰው? ወይ ደግሞ ና እንወያይ ና ግባ ብለን ገና ከመግባቱ እሳት ለብሰን እሳት ጎርሰን እንዴት ይሆናል? ዘመዶች ያው ሰውየው ሊሳደብ ይችላል፣ ሊያስቆጣ ይችላል፣ የሆነ ነገር ሊያደርግ ይችላል። ሚስቲቱ የሆነ ነገር ልታረግ ትችላለች፣ ባልየው የሆነ ነገር ሊያደርግ ይችላል፣ ልጅየው፣ የሥራ አጋር፣ አብሮ የሚያገለግለው ጓደኛ ልክ ያልሆነ ነገር ሊያደርግ ይችላል። የቁጣ ስሜት ውስጥ ሲፈጠር፣ የቁጣ ስሜት ወዲያው ሲመጣ ወዲያውኑ ምላሽ ከመስጠት ይልቅ ለጥቂት ሰከንዶች ዝም ማለት፣ ጭጭ ማለት በጣም አዋጭ ነው ዘመዶች። ወደ ውስጥ መተንፈስ እለዋለሁ በእኔ አማርኛ። እኔ እንዲህ አይነት ነገር ሲያጋጥመኝ ብዙ ጊዜ ወደ ውስጥ ተነፍሳለሁ ብዬ ወደ ውስጥ። አንዳንድ ሰዎች እንዲህ አይነቱን ልምምድ ለመለማመድ እስከ 10 ቁጥር መቁጠር ጥሩ ነው ይላሉ። እስከ 10 ቁጥር መቁጠር አንድ ዘዴ ነው ይላሉ፣ ወይም እንደ ዘዴ እንጠቀመዋለን ይላሉ። የሚያናድድ ነገር ሲፈጠር ወዲያውኑ መልስ ከመስጠታቸው በፊት 1 2 ብለው ዝቅ ብለው ወደ ውስጥ እየተነፈሱ ቁጥር እንቆጥራለን። ይሄ ዘዴ ነው ይላሉ። ይሄ ለምን ይጠቅማል ካላችሁኝ፣ ይሄ አጭር ጊዜ ራሳችንን ከንግግር ቆጥበን ወዲያው ሪአክት ከማድረግ ራሳችንን ቆጥበን የምንወስደው አጭር ጊዜ አእምሯችንን ከስሜታዊነት ወደ ምክንያታዊነት እንዲመለስ እድል ይሰጠዋል። ከስሜታዊነት ወደ ምክንያታዊነት ወደ ማሰብ እንድንመለስ ለአእምሯችን እድል ይሰጣል። አዎ ይፈተናል። ምን ሁላችንም ነን እኮ ሁላችንም ነን እንደሱ። ስለዚህ እሱ ይሄንን ፈተና እንድንቋቋም ነው እያወራው ያለው። ዝም እንበል እና ጊዜ እንስጥ እንጂ በእምነት አንተ ብቻ አይደለም። እኔ አሁን ማስተምር ሰውዬ እንደሱ ያጋጥመኛል።
ልክ እንዳንተ ነው። እኔ ልክ እንዳንተ ደካማ ነኝ። እኔም ልክ እንዳንተ አይነት ድካም አለኝ። ይሆናል፣ ግን መፍትሄው ይሄ ነው። ዝም ማለት፣ ወደ ውስጥ መተንፈስ በጣም ኢምፖርታንት። ሁለተኛው የቃላትን ኃይል ማሰብ ነው። ምሳሌ መጽሐፍ ምዕራፍ 15 ቁጥር 1 ብሎ ይናገራል። የለሰለሰ ምላሽ ቁጣን ያበርዳል፣ ሸካራ ቃል ግን ቁጣን ይረጫል ይላል። አሁን የምናገረው ነገር ነገሩን ያጋግላል ወይስ ያቀዘቅዛል ብሎ ማሰብ። አያችሁ፣ ወደ ምክንያታዊነት ስንመጣ መልስ ሊኖረን ይችላል። ግን የምሰጠው መልስ እኔ ብዙ ጊዜ ጠቅሞኛል። ይሄ በተለይ በቤቴ ውስጥ ከባለቤቴ ጋር ከልጆቼ ጋር ባለኝ ጉዳይ የሚያስቆጣኝ ነገር ሊናገሩ ይችላሉ፣ የሚያስቆጣኝ ነገር ሊያደርጉ ይችላሉ። ወደ ውስጥ ተነፍሳለሁ እና ከዛ ይሄን ነገር መናገር አለብኝ የለብኝም ብዙ ጊዜ ዝም ነው የምለው። ቆይቼ ሊሆን ይችላል ማወራው፣ ግን እንዲህ መሆን ያመልጠኛል። ሁሌ እንደሱ አይደለም። እኔ ሚካኤል አይደለሁም ወንድሞቼ እናቶቼ፣ ከድካም የጸዳው ሰው አይደለሁም። በእውነት አይደለሁም። እንደሱ እንዳይገባችሁ። ልክ እናንተን እየፈተነ የሚጥላችሁ ነገር እኔንም ጧ እየወሰደ በእግዚአብሔር ጸጋ ነው የምታገለው። ስለዚህ ጸጋ ያስችላል። ለዚህ ነው ማወራ። በቁጣ ጊዜ የምንናገራቸው ቃላት ለምንድን ነው ዝም የምንለው ያላችሁ እንደሆነ በቁጣ ጊዜ የምንናገራቸው ቃላት እንደ ፍላጻ ናቸው። የሰው ልብ ይወጋሉ፣ የሰው ስሜት ይወጋሉ እና ሰው ውስጥ ገብተው ይቀረቀራሉ። አሁን ሁላችሁም በጠይቅ ትናገራላችሁ። የሆነ ወዳጃችሁ በሆነ ጉዳይ ተቆጥቶ የተናገራችሁ እስከ ዛሬ ድረስ የሚያማችሁ ንግግር የለም? እንዲህ ብሎኝ እኮ የምትሉት ይቅርታ አድርጌያለሁ ምናምን ብላችሁ ግን አለ ፔኑ አለ ዛጋ ያማል። ያን ቃል ባይናገረው ነው እንዲህ ብላችሁ አታቁ ወይ? ተናድጄ እኮ ነው እንደው ያን ቃል መጠቀም አልነበረብኝም ብላችሁ አታቁ? ያ ቃል ኦልሬዲ ሰው ቆርጧል፣ ሰው ገሏል። ፍላጻ ሰው ይገላል። ፍላጻ ሰው ያደማል። ፍላጻ አንዴ ለጥጣችሁ ከወረወራችሁ ተመለስ ተመለስ ብትሉት አይመለስም። ከአፍ የወጣ አፋፍ የሚባለው ለዚህ ነው ዘመዶቼ። ከአፍ የወጣ አፋፍ የሚባለው ለዚህ ነው። አንዴ ከለቀቃችሁት ሄዶ ይወጋል፣ አይመለስም። ሰውን ይጎዳል፣ ግንኙነትን ይጎዳል፣ የህይወት መስተጋብርን ያበላሻል። የማይጠፋ ጠባሳ በሰው ውስጥ ይተዋል። ምን እናድርግ? በቁጣ ጊዜ የቃላትን ኃይል ማሰብ። የምናገረው ቃል ምን ያህል ኃይለኛ ነው፣ ምን ያህል ነው የሚለውን ነገር ማሰብ። ሶስተኛው ቦታ መቀየር ወይም መራቅ። ቁጣ ሲበረታ ወይም ቁጣው በርታ ካለና ንግግሩ ወደ ጠብ እያመራ ከሆነ ቲክታክም ላይ ከሆናችሁ ነክታችሁ ውጡ። ብዙ ጊዜ የሚያሳስበን እሱ ነው። ራን፣ ሮጠ፣ ሸሸ ምናምን ብለው ኮመንት ስለሚጽፉ ይጻፉ። ጥለውጣ ብራዘር፣ ፈሪ ለእናቱ። ለምን ትረክሳለህ? ለምን ጌታን ታሳዝናለህ? ለምን ሰው ትጎዳለህ? ለምን የሚጸጽትህን ነገር ትናገራለህ? በቃ ከተጧጧፈ ጣጣ አድርገህ ውጣ። ምን አታገለ? መሮጥ ወደ ጠብ እያመራ ከሆነ አንተ ውይይት ጠብቀህ፣ አንተ ሰላማዊ ንግግር ጠብቀህ ሰዎቹ ወደ ረብሻ ከሄዱ ወደ ጦርነት ጥለውጣ። ምን አታገለ ብራዘር? ለምን ትጣላለህ? ያንተ ዓላማ አይደለም። ጥለውጣ። ሮጠ መልስ ስለሌለው ምናምን ያሉት ይበሉ። ምን ያመጣሉ? ምን ቸገረህ እንዴ? እዛ ቁጭ ብለህ ደምህ እየሞቀ እዛ ቁጭ ብለህ አላግባብ የሆነ ቃል እየተናገርክ ከመንፈስ ቅዱስ ጋር ያለ ግንኙነት እየተበላሸ ውስጥህ እየደረቀ መንፈስህ ድርቅ እያለ ከምትጨቃጨቅ ፈሪ ለእናቱ ነው ብራዘር። ከዚያ ቦታ ለቀህ መራቅ ብልህነት። ከባለቤትሽ ጋር ወይ ከባለቤት ጋር ተነጋግራችሁ በቃ ወደ ጠብ ካመራ ወክ አድርጊ። ውጪና
ወካር ጉጣና ከአገልጋዩ ጋር በቃ ተነጋግራችሁ መግባባት ካልቻላችሁ ብሮ እዚህ ጋር እናቆመው ብለህ ትተውጣ። በተለይ በትዳር አጋሮች መካከል፣ በወላጆችና በልጆች መካከል እንዲሁም በአገልጋዮች መካከል ቁጣው የበረታ ሲሆን ይሄንን መርህ መከተል አደጋውን ለመቀነስ የሚኖረው ድርሻ ዘመዶቼ ቀላል ግምት የሚሰጠው አይደለም። በቃ ትታችሁ መሄድ። ራቅ ብለው ሲረገስ በቃ ራቅ ብለን ስንረጋጋ ነገሩን በሌላ ሁኔታ የማየት እድል ይኖረናል። አይናችን ይከፈል፣ ያን ይረዳናል። ስለዚህ አሁን ከተነጋገርን በሉ ጠብ ከሚፈልገው ሰው ጋር አይ ደማችን ሞቋል፣ አሁን ከተነጋገርን ስህተት ልንነጋገር እንችላለን፣ ትንሽ ቆይተን ብንወያይ ይሻላል ብሎ ማለፍ በጣም አንደበትን ለመግራት ትልቅ አስተዋጽኦ አለው። አራተኛውና የመጨረሻው በጸሎት መታገዝ ነው። ቅድም እንዳነሳሁኝ በጸሎት መታገዝ ነው። ቁጣ የውስጥ ሰላም ማጣትን ያሳያል። ስለዚህ በዚህ ሰዓት ከልብ ጌታ ሆይ አፌን ጠብቅልኝ ብሎ ማሰብ መማጸን ትልቅ መረዳት ነው ዘመዶች። መንፈሳዊ ጥንካሬ የሚመጣው በጊዜያዊ ጥረት ብቻ ሳይሆን ዘወትር ልብን በሰላም በመሙላት ነው። ስለዚህ በጸሎት የጌታን ፊት መፈለግ በጣም አስፈላጊ ነገር ነው። በቁጣ ጊዜ እቺ ንግግሬን ስሙ፣ የመጨረሻ ንግግሬ ስለሆነች፣ በቁጣ ጊዜ ዝምታ ከንግግር በላይ ኃይል አለው። እደግማለሁ። በቁጣ ጊዜ ዝምታ ከንግግር በላይ ኃይል አለው። ዝምታ ማለት መሸነፍ ሳይሆን ራስንና ሌላውን ከጥፋት የመጠበቅ ጥበብ ነው። ልድገምላችሁ። ዝም ማለት መሸነፍ ሳይሆን ራስንና ሌላውን ከጥፋት የመጠበቅ ጥበብ ነው። ዛሬ እዚህ ላይ ላብቃ። ጥበብን የሚቀጥለው ሳምንት አነሳለሁ።